አላውቅም። ምንም ነገር ብላችሁ በቂ ሆኖ አላገኘውም። አመሰግናለሁ። ሀቡ እኔ ታውቂያለሽ፣ ኬት እንዳነሳሽኝ ታውቂያለሽ፣ ኬት እንዳመጣሽኝ ታውቂያለሽ። ማለት ወላሂ አይደለም እኔ ለአንቺ ምንም ባረግልሽ በምንም ታምር የአንቺን ውለታ መመለስ አልችልም። ሰው ስላደረግሽኝ አመሰግናለሁ። ይኸውልሽ አዲስዬ እኔ ደስታ የሚሰማኝ ዛሬ አንቺ ደስተኛ ሆነሽ ሀዘንሽን ረስተሽ ደስተኛ ሆነሽ ጓደኞች አፍርተሽ ስትጫወቺ ስትስቂ እነዛን የምትፖስቻቸው የነበሩ በፊት ጥቁር ጥቁር ነገሮች ሀዘን ምናምን ትታሽ ደስተኛ ሆነሽ ማየት ብቻ ለኔ በቂ ነው። እኔ ምን አረኩሽ? ሰማውሽ፣ አይዞሽ፣ እህት ሆንሻለሁ፣ አለሁልሽ አልኩሽ፣ ሰዎች አስተዋወቁሽ እንጂ እኮ ምንም ሌላ ያደረኩልሽ ነገር የለም የኔ ማር። በጣም ደስተኛ ነኝ ሀቡዬ። እነዚህን የመሰሉ እህቶችን ሰጥተሽኛል። ሚዲያ ላይ ደረቴን ነፍቼ እንድናገር አድርገሽኛል። አንገቴን ቀና እንዳደርግ አድርገሽኛል። ሰው አድርገሽኛል። ፍቅርን አስተምረሽኛል። ይቅርታን አስተምረሽኛል። እኔ ይቅርታ ማላቅ ልጅ ነበርኩኝ። ታስታውቂያለሽ። ውስጤ የአመታት ቂም ያዘልኩኝ ልጅ ነበርኩኝ። ህይወቴን ያልተጠቀምኩ ልጅ ነበርኩኝ። ህይወቴን መጠቀም እንዳለብኝ፣ ሰው መሆን እንዳለብኝ፣ ይቅርታ ማድረግ እንዳለብኝ ሁሉ ነገር ስላስተማርሽኝ አስተማሪ ስለሆንሽ እናት ሲያስፈልገኝ እናት ሆነሽ አባት ሲያስፈልገኝ አባት ሆነሽ ማንም ከጎኔ ሳይኖር ከጎኔ ሆነሽ ቀና ስላደረግሽኝ ትልቅ ቦታ ስለሰጠሽኝ በጣም አመሰግናለሁ። ዘፈኑ አንቺን አይገልጽሽም፣ ግን በጣም እወድሻለሁ፣ በጣም አከብርሻለሁ። አብዬ ኑሪልኝ፣ ክፉ አይካሽ። በቃ ሁሌ ኑሪልኝ፣ ምንም እንዳይከፋሽ። እንዳታለቅሽ እኔ ማለት ያንቺን ታሪክ እዚህ ቤት የሰማት ቀን ከወራት በፊት አይ ቲንክ 4 ወር ምናምን ይሆነዋል። ከ4 ወር ምናምን በፊት ያንቺን ታሪክ የሰማን ጊዜ በጣም ወደ 6000 ሰው አብረንሽ ስቅስቅ ብለን አልቅሰናል። ብዙ መከራ አይተሻል፣ በህይወትሽ ብዙ ነገር አሳልፈሻል እና ያ ነገር ሀዘንተኛ አድርጎሽ፣ በቀለኛ አድርጎሽ፣ ቂመኛ አድርጎሽ ነበረ። አውጥተሽ ስለተናገርሽው አይዞሽ ስላልንሽ እኔ ብቻ አይደለም የሰማሽ ታሪክሽን የሰማ 6000 ሰው በዛን ቀን አይዞሽ 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 እኛ እህት እንሆንሻለን እያሉሽ ሲኮምቱ ነበር እና እኔ ሰማሁሽ አይዞሽ አልኩሽ እንጂ ምንም ያደረኩት ነገር የለም። ግን አንቺ ስላወጣሽው ስለተነፈስሽው ይቅርታ ማድረግ ለራስሽ እንደሚጠቅምሽ ስለገባሽ ምክሬን ተቀብለሽ ደስተኛ ህይወት እየመራሽ ስለሆነ ሳይሽ ደስ ይለኛል። በቃ ሀዘንሽን ራስሽ ማልቃሻን ሽንትተሽ እንደዛ የሚያስፈራ ነገር የምትፖስችው ሁሉ ጥቁር ጥቁር ነገር ያንን ሁሉ እሺ ብለሽ ዲሊት አድርገሽ አዲስ ህይወት በአዲስ መንፈስ ስለጀመርሽ ስምሽን እንኳን አዲስ ህይወት በይው የቲክቶክ ስልሽ እሺ ብለሽ ስምሽን ቀየረሽ አዲስ ህይወት ጀመረሽ አዲስ ሰው ሆነሽ ስላየሽ እኔ ደስ ይለኛል። ለኔ ይሄ ነው ትልቁ ነገር። ገባሽ? ዛሬ እኮ የደስታ ነው። ይሄ እኮ ዛሬ የሀዘን አይደለም። ያኔ የሀዘን ነው፣ የመከፋት ነው፣ የብቸኝነት ነው፣ የበታችነት ስሜት ነው። ዛሬ ግን የደስታ ነው። በቃ ደስተኛ ነኝ በህይወቴ። እንደዚህ አመት አሁን እንደጀመርኩት አመት የተደሰትኩበት የሳኩበት አመት የለም። በጣም ደስተኛ ነኝ። በዛ ላይ እነዚህን የመሳሰሉ እህቶች አንቺ ቤት ያሉ ልጆች እህት ስለሰጠሽ በጣም አመሰግናለሁ። አንቺም ከጎኔ ስለሆንሽ አመሰግናለሁ። ሁላችሁንም እወዳችኋለሁ። አያስቀየምኳችሁም ካላችሁ በጣም ይቅርታ። እኔ ክፋት የለብኝም፣ ልቤ ክፋት የለውም። እውነት ስለ ራሴ ማውራት እኔ ባላወራም ግን እኔ ለማንም ሰው ክፉ አስቤ አላውቅም። ሁላችሁንም እወዳችኋለሁ። አመሰግናለሁ። በጣም ነው የምወድሽ። ኑሪልኝ። ዛሬ የደስታ ነው። በጣም ደስተኛ ነኝ በህይወቴ። እወድሻለሁ። ሁሌም ደስተኛ ሁኚልኝ የኔ ማር። ሁላችንም እዚህ ውስጥ ያለን እህት ማማቾች ነን። ማናችንም ብቻችንን አናዝንም። ከዚህ በኋላ እንዴ ተዋውቀናል። ማንም ስጠፉ እንፈላለጋለን፣ እንጠያየቃለን፣ ቤተሰብ ሆነናል። በቃ ምንም ብቸኛ ነኝ የሚባል ነገር የለም። ከዚህ በኋላ ብቻዬን ነኝ የሚባል ነገር የለም። እሺ ከዚህ በኋላ አንድ ብቸኝነት እንዳይሰማሽ። ብቻዬን ነኝ እንዳትዪ። እኛ እህቶችሽ አለን። ምንም ነገር ብትፈልጊ ከጎንሽ ነን። እሺማ ጎበዝ ጀግና ነሽ። በርቺ። አቡዬ ይቅርታ፣ ሀናን ስልክ ላይ ስለሆነች ነፍጠኛን ሳቢያት